ኢራን የዜጎቹን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ ጠቅላይ መሪ ተናገሩ። ትራምፕ የኢራን መሪዎችን በመግደላቸው እንደሚኮሩና ዛሬ ከባድ ጥቃት እንደሚፈጽሙ ተናገሩ። ኢራን የዜጎቹን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ ጠቅላይ መሪ ተናገሩ። አዲሱ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደ ኋላ እንደማትል ተናገሩ። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋት እንዲሁም በባሕረ ሰላጤው ላይ የምትፈጽማቸውን ጥቃቶች እንደምትቀጥል ገልጸዋል። በአሜሪካና በእስራኤል ጥቃት የተገደሉትን አባታቸውን አያቶላህ አሊ ኻሜኒን ተክተው የተሾሙት አዲሱ የኢራን መሪ የሰጡት መግለጫ በአገሪቱ ብሔራዊ ቴሌቪዥን ተነቧል። ሞጅታባ በመግለጫቸው አሜሪካ ከትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ሕፃናትን ጨምሮ 168 ሰዎች የተገደሉበትን ክስተት አንስተዋል። የሰማዕቶቻችንን ደም ከመበቀል ወደ ኋላ እንደማልን ለሁሉም ሰው አረጋግጣለሁ። ልቦናችን ያለው የአጸፋ እርምጃ በታላቁ የአብዮት መሪ ሰማዕትነት ላይ ብቻ የሚያበቃ አይደለም፣ ይልቁንም እያንዳንዱ በጠላት የተሰዋ የአገሪቱ አባል በበቀል መዝገብ ውስጥ ራሱን ችሎ የሚታይ ነው ብለዋል። ኢራን የምትፈጽመው የበቀል እርምጃ በተወሰነ መልኩ ተጨባጭ መንገድ መታየት መጀመሩን የጠቀሱት ጠቅላይ መሪው ሙሉ በሙሉ እስከሚሳካ ድረስ ይህ መዝገብ ከሁሉም ጉዳዮች በላይ ሆኖ ይቆያል ሲሉ ቅድሚያ የሚሰጠው ጉዳይ መሆኑን አመልክተዋል። ሞጅታባ ኻሜኒ በሴቶች ትምህርት ቤት ላይ የደረሰውን ጥቃት ጠላት ሆነ ብሎ የፈጸመው ወንጀል ሲሉ ገልጸውታል። ይሄና ሌሎች ተመሳሳይ ጉዳዮች በተጠያቂነት ሂደት ውስጥ ልዩ ደረጃ ይይዛሉ ሲሉም ተናግረዋል። በተጨማሪም ሞጅታባ ከጠላት ካሳ እንቀበላለን አሊያም ይዞታቸውን በተመሳሳይ መጠን እናወድማለን እንዳሉ በቴሌቪዥን የተነበበው መግለጫቸው ላይ ተጠቅሷል። አጽንዖት መስጠት ያለብኝ አንድ ጉዳይ በማንኛውም ሁኔታ ከጠላት ካሳ እንቀበላለን፣ ፈቃደኛ ካልሆነ ተገቢ ሆኖ ባገኘነው መጠን ይዞታውን እንወስዳለን፣ ይህ የማይቻል ከሆነ ደግሞ በተመሳሳይ መጠን ይዞታዎቹን እናወድማለን ብለዋል። ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 1/5 የሚተላለፍበትን የሆርሙዝ ወሽመጥን የመዝጋት አማራጭ አሁንም ጥቅም ላይ መዋል እንዳለበት ገልጸዋል። የሆርሙዝ ወሽመጥን የመዝጋት አማራጭ በእርግጠኝነት ጥቅም ላይ መዋሉ ይቀጥላል። የጠላት ልምድ ትንሽ በሆነባቸውና ከፍተኛ ዋጋ የሚኖራቸው ሌሎች ግንባሮችንም ለመክፈት ጥናት ተከናውኗል ሲሉም ተጨማሪ ጥቃቶች እንደሚኖሩ አመልክተዋል። አዲሶቹ የጥቃት አማራጮች ጥቅም ላይ የሚውሉት የጦርነት ሁኔታው ከቀጠለ እንደሆነ ጠቅሰዋል። አሜሪካ ሀገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ አነሳች። አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረውን ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም ሀገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ አነሳች። በአዲሱ የአሜሪካ እርምጃ መሠረት ሀገራት ቀድሞውኑ በመርከቦች ተጭኖ ባህር ላይ ያለን ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኤነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። እርምጃው እስከሚቀጥለው ሚያዝያ ድረስ ለአንድ ወር ገደማ እንደሚቆይ ተገልጿል። ቤኔት ይህ በጠባቡ የተቀረጸ የአጭር ጊዜ እርምጃ ተፈጻሚ የሚሆነው ቀድሞውኑ ጉዞ ላይ ባለና ለሩሲያ መንግሥት ትልቅ የፋይናንስ ጥቅም በማያስገኝ ነዳጅ ላይ ነው ብለዋል። በባሕረ ሰላጤው አገራት መርከቦች እና የኤነርጂ መሠረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲሁም የሆርሙዝ ሰርጥን መዘጋት በዓለም የነዳጅ ገበያዎች ዋጋ እንዲንር ምክንያት ሆኗል። ሐሙስ ዕለት የነዳጅ ዋጋ በድጋሚ በበርሜል ወደ $100 አሻቅቧል። በባሕረ ሰላጤው ሲጓዙ የነበሩ 3 ተጨማሪ የካርጎ መርከቦች መመታታቸውን እንዲሁም አዲሱ የኢራን ጠቅላይ መሪ የሆርሙዝ ሰርጥን መዝጋት እንደሚቀጥሉ ማስታወቃቸውን ተከትሎ የአክሲዮን ገበያ ዋጋ አሽቆልቁሏል። በዚህ ሳምንት የኤነርጂ ምርቶች ዋጋ ላይ የታየው የዋጋ ጭማሪ ባለስልጣናት ለጉዳዩ መፍትሄ ለማበጀት እንዲቀሳቀሱ አድርጓቸዋል። ረቡዕ ዕለት ዓለም አቀፉ የኤነርጂ ኤጀንሲ ከዚህ ቀደም ታይቶ በማይታወቅ መጠን 400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንደሚለቀቅ አስታውቋል። የባሕረ ሰላጤው አገራት የነዳጅ ምርቶች ዋነኛ ገዢ የሆኑት የእስያ አገራት ደግሞ የነዳጅ እጥረትን ለመቋቋም ውሳኔዎችን አስተላልፈዋል። ትራምፕ የኢራን መሪዎችን በመግደላቸው እንደሚኮሩና ዛሬ ከባድ ጥቃት እንደሚፈጽሙ ተናገሩ። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት ፕሬዝዳንት ዶናልድ ትራምፕ የአገሪቱ መሪዎች በመግደላቸው እንደሚኮሩ እና በዛሬው ዕለት በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ገለጹ።
ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚና አሞካሽተዋል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያ እና በቂ ጊዜ አለን። ዛሬ በእነዚህ ብልሹዎች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ ጠቁመዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሃን ሰዎችን ሲገድሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆደ እኔ እየገደልኳቸው ነው። ይህንን ማድረግ እንዴት ያለ ክብር ነው! ነገ ቅዳሜ 2 ሳምንቱን በሚደገፍ ነው በኢራን ላይ በተከፈተው ጥቃት ጠቅላይ መሪውን አያቶላህ አሊ ኸሜኒን ጨምሮ በርካታ የኢራን እስላማዊ ሪፐብሊክ ባለስልጣናት ተገድለውበታል። ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊ እና የተለያዩ ኢላማዎች በአሜሪካ እና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱ እንደሚቀጥል ፕሬዝዳንት ትራምፕ ተናግረዋል። የኢራን ሽብርተኛ አገዛዝን ወታደራዊ፣ ምጣኔ ሀብታዊ እና ሌሎች መስኮች ሙሉ ለሙሉ እያወደምነው ነው በማለት ፕሬዝዳንቱ በትሩዝ ሶሻል ላይ ጽፈዋል። የኢራን ባህር ኃይል ተደምስሷል። አየር ኃይላቸው ከዚህ በኋላ የለም። ሚሳኤሎች፣ ድሮኖች እና ሌሎቹን ነገሮቻቸው ወድመዋል። መሪዎቻቸውም ከምድረ ገጽ ተጠርገው ጠፍተዋል ብለዋል።